አርሰናል ተከላካዩ ሚድፊልደሩ አጥቂው አብረው አንዱ ያንዱን ፖዚሽን በመጠበቅ ስለሚከላከል አርሰናልን ማጥቃት በጣም ከባድ ሆኗል። አቋቋማቸው በጣም አስቸጋሪ ስለሆነ መከላከል የሚጀምሩት ተከላካዩ ጋር አይደለም የሚጀምሩት ከሳካ ነው የሚጀምረው ከፊት ለፊት ካሉ ተጫዋቾች ነው የሚጀምረው ከዛ ሚድፊልደሩ በጣም ከባድ አቋቋም ነው የሚቆመው ተከላካዩ ደግሞ ዝግ ነው እንኳን ጎል ለማስቆጠር አሁን የሚመስለው ዴንጀረስ ኳሶች እንኳን የጎል እድል የሚፈጥሩ ኳሶችን እንኳን ማቀበል ከባድ ሆኗል አርሰናል ላይ እና ጥግ ፍላም ጋም ሲጫወቱ ከፓላስ ጋም ሲጫወቱ ፓላሶች ወደ ኋላ ሲመልሱ ነበር ኳስ ሲቀባበሉ ነበር ሲይዙ ነበር ግን የሚያስደነግጥ ኳስ ግን የጎል እድል የሚመስል የሚያስጨንቅ ኳስ ግን ወደ አርሰናል ጎል ላይ መቀባበል እንኳን ቸግሯቸው ነበር አርሰናል አሁን ዲፌንሱ በጣም ከባድ ሆኗል ዲፌንሱ ማለት መከላከሉ ዲፌንሱ ብቻ አይደለም ሚድፊልደሩ ዲፌንሱ የሚከላከሉበት መንገድ በጣም ከባድ ስለሆነ ፔኔትሬት ማድረግ ይከብዳል ግን ፓላስ ጨዋታ ላይ አሁን ከአርሰናል ጋር አንድ ቲም ሊጫወት ሲመጣ አርሰናል ዲፌንሱ ከባድ ነው የሚከላከሉበት መንገድ በጣም ከባድ ነው አቋቋማቸው በጣም ውስብስብ ይመስላል ለሚያጠቃ ሰው ማለት ነው እና ያስቸግራል የሚቆሙበት አቋቋም እና እነዚህን አርሰናልን ለመጉዳት ከተፈለገ ቻንስ ለመፍጠር ከተፈለገ መጫወት ጥሩ ነው መቀባበል ጥሩ ነው ግን ደግሞ ሪስክ መውሰድ በጣም አስፈላጊ ነው ፓላስ ወደ ኋላ ኳስ ሲመልሱ ነበር እሱ አልተቀማቸውም ፓላሶች መጀመሪያ ፈርስት ሃፍ ላይ ኳስ ወደ ኋላ ይመልሳሉ ኳስ ይዛሉ ወደፊት አይሄዱም መጫወት ፈልገው ነው ኮንትሮል እያደረጉ ጌሙን ለመቀጠል ነው ግን እሱም አያዋጣም ስለዚህ እየተጫወቱ ግን መድፈር አለባቸው ሎንግ ቦልም እንደገና ከፊት ያለው ሰው ሰጥተው ድሪብል የሚያደርግ ተጫዋች በቃ መድፈር አለበት መጋፋት አለበት ምን ማለት አለበት አርሰናል አሁን ሎንግ ቦል ያገባሉ ተብለው ይሄ መታማት እንኳን የለም ኳስ ነው የኳስ አካል ነው ሎንግ ቦል ኮርና እጅ መወርወር ፍሪ ኪክ ኳስ ነው ስለዚህ አሁን ማንቸስተር በአርሰናል በኮርና ሲሸነፍ በኮርና ተሸነፍኩ አይደለም ብለው ማንቸስተር ለምንድነው ኮርናውን ማይከላከሉት አርሰናል እንዳጠቃ ጎል እንዳገባ ማንቸስተርም ደግሞ መከላከል አለበት የትኛውም ቲም መከላከል መቻል አለበት በቃ አርሰናል አይዲያ ይዞ መጣ ታክቲክ ይዞ መጣ የቆመ ኳስን ማግባት ይዞ መጣ የናንተ ቲም የኛ ቲም ደግሞ መከላከል መቻል አለበት እሱ ብቻ አይደለም ክሮስ ያደረጉ ፍሪ ኪክ ሲያገኙ ደግሞ እንደ አርሰናል ማግባት መቻል አለባቸው በቃ ተበልጠዋል የፕሪሚየር ሊግ ክለቦች በቆመ ኳስም መከላከልም ማግባትም እንደ አርሰናል አልቻሉም ስለዚህ ምንድነው የሚደረገው የቆመ ኳሱንም ለማግባት መሞከር እንደገና ደግሞ የቆመ ኳስ አርሰናል ሲያጠቃ መከላከል መቻል አለባቸው የትኛውም ቲም ማለት ነው መፎካከር ከተፈለገ ሌላው ደግሞ በጨዋታ ላይ ደፋር መሆን ያስፈልጋል አርሰናልን ለመግጠም መጫወት ያስፈልጋል ዝም ብሎ መሯሯጥ ሳይሆን ቀስ ብሎ መጫወትም ጥሩ ነው ግን ደግሞ አንዳንዴ ማዋጣት አንዳንዴ ዊንገሮችን ፍሪደም መስጠት እነሱ ለመግባት ካልሆነ አርሰናል አሁን አርቴታ የሚጫወተው ጨዋታ ተመችቶታል አርቴታውን የመጣው ውጤት ለመያዝ ነው በቃ ውጤት ለማምጣት አንዳንድ ጊዜ የሚያስጠላ ጨዋታ ለመጫወት አርቴታ ወስኖ ነው የመጣው ግን ውጤት ተኮር ጨዋታ ለመጫወት ነው የመጣው ፕሪሚየር ሊጉን ለመብላት ወስኖ ነው የመጣው ስለዚህ ደጋፊ ተመልካች ደስ አይለው አርቴታውን ጣጣ የለበትም ዲፌንሲቭ የሆነ ጨዋታ አንዳንድ ቀን ጨዋታል ግን አሸንፎ መውጣት ነው የሚፈልገው ስለዚህ ማሸነፍ ከተፈለገ አርሰናልም
አርቴታ ይሄን እንደሚያስብ ማወቅ ያስፈልጋል ስለዚህ ቀስ ብሎ እየተጫወቱም ግን ደግሞ መድፈር ያስፈልጋል ኳስን መጠለስ አርሰናል የሚጫወተውን ታክቲክ ሌላም ቲም መጠቀም አለበት